የለም ያው ታቃላችሁ አካባቢ ላይ ያለው ማታ ሰካራም ነው የሚበዛው እና ልጆቻችን በዚህ አሁን መስጊድ ተከራይተን ነበር ነው ማለት ነው። ሰውየው መጀመሪያ ሽጣሉ ብሎ ነበር ቃል ገባልን። መልሱ ደግሞ ያው ሐሳብ ተቀየረብን። እኛም ደግሞ ሌላ ቦታ ተጨማሪ ቦታ ፈላልገን አገኘን። ምክንያቱም እንደምታውቁት ነው ተማሪው ከ200 በላይ ተማሪ አለ። ያም በቂ ሆኖ አይደለም በጣም ብዙ ተማሪ መልሰናል። ጀማው ደግሞ ሲመጣ ማለት ነው እዚህ ከመስጊድ አልፎ ግቢው ራሱ አይበቃው ብዙ ተማሪ አሁን ብዙ ልጆቻችን የቀሩ አይደለም ማለት ነው ከቦታ ጥረት ንፋስ ደግሞ በጣም ይርቃል መስጊዱ። ብዙ ሰው እየተመለሰ ነው። ሰዎቹም ደግሞ ቤት የፈረሰባቸው በሙሉ እዚህ መጥቶ ነው ሊሰግዱ የሚፈልጉ ቦታ ስለሚያንሳቸው በአብዛኛው ከግማሽ በላይ ነው ወደ ቤታቸው ገብተው የሚሰግዱ ማለት ነው። እና ተራዊም ለ5 አመት እዚህ ሰግደናል። ከሁን በኋላ ያለው ደግሞ አላህ ነው የሚያውቀው። ያው የምትረዱ ሰዎች እባካችሁ ይርዱ። እና ያለነው አክዋል በጣም ከባድ ነውና ከከተማ መጥተን እዚህ ጋር ወድቀን ነው ያለነው። ከዲን ሸሽተን ነው ያለነው። እዚህ ጋር ያለው መድረሳ ልጆች ቢታዩ በጣም ታፍነው በጣም በችግር ላይ ወድቀን ነው ያለው። ሽንት ቤት የለም። ተከራይተን ያለንበት በቃ ምንም ሜዳ ላይ እንዳለን ነው። ስለዚህ ይሄን ያያችሁ ሙእሚን ሆናችሁ የአላህን ቤት እንድትገነቡ እኛ ያው ረመዳን ላይ ራሱ ተራዊ ለመስገድ በጣም ችግር ላይ ወድቀን ነው ያለነው። ማታ ላይ ወደዛ ታች ወርደን ለመስገድ በጣም ብዙ ችግር አለ። አቅመ ደካማ አለ። ልጅ የያዘ የልጅ እናት አለ። ምን ሰግድበት አተን ቤት ቁጭ ብለን ነው ያለነው። መቼም ያው የዲን ነገር የሚታውቁ ሰዎች ከኛ የበለጠ ብዙ ነገር የሚታውቁ ሰዎች አላችሁና ለአላህ ብላችሁ ይሄን ያያችሁ ሁሉ ይሄን እርዳታ እንድታደርጉ በአላህ ስም በአላህ ይኑባችሁ እንጠይቃለን። አደራ እንድታግዙልን ነው። በቃ ቦታም ተገኝቷል። አሁን ያለነው ዝም ብለን ያው በሜዳ ላይ ነን ያለነው። ለጊዜ ሸራን ወጥረን ቦታ የሚገዛ ሰው ካገኘ ያረል ከርም ማንኛውም ሰው ባቅሙ አካውንትም አለ እውቅናም ስላለ እስከታችኛ የቻልነውን አላፍተን እዚህ ደረጃ ደርሰናል። በአላህ ይኑባችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። أنا اسمي أمير بن أحمد. الحمد لله الذي وفق من شاء لخدمة كتابه عز وجل وأعان من شاء على إظهار ما خفي من الحق على كثير من المتعلمين. والصلاة والسلام على سيدنا محمد خاتم النبيين والمرسلين وعلى آله وصحبه أجمعين. أما بعد أخي طالب العلم، إن معرفة مخرج الحرف وكيفية إخراجه من مخرجه من أهم الأمور التي يحتاج إليها قارئ القرآن. የኮየ ፈጨ ክፍለ ከተማ በርካታ ሙስሊሞች የሚኖሩበት በተለይም ከቅርብ ጊዜ ወዲህ በሀገሪቱ የተለያዩ አካባቢዎች በሚፈጠሩ ችግሮችና መፈናቀሎች ምክንያት ወደ አካባቢው የሚመጡ ሙስሊሞች ቁጥር እየበዛ ቢመጣም ነገር ግን በክፍለ ከተማው ያለው መስጂድ አንድ ብቻ በመሆኑም እሱም ሩቅ ቦታ በመሆኑ በመስጂድ ጦት እየተሰቃዩ እንደሚገኙ ነው የገለጹት። በጊዜያዊነት የግለሰብ ቤት ተከራይተው ከ200 በላይ የሚሆኑ ልጆቻቸውን ቁርአን እያስተማሩ የሚገኙ ቢሆንም ነገር ግን ከዛም ተከራይተው ከሚኖሩበት ቤት ለቀቁ በመባላቸው ልጆቻችን ሊበተኑ ነው ሲሉም ተናግረው